never disrespect her mother before. Never. አንድም ቀን ልጅና እናት ይጣላሉ። ኦፍ ኮርስ ማየን ጓመልባት ጊዜ አለ። ዱቄታ መምላት አለ። ማየ አልወዳትም ማለት ነው። አልወዳትም ማለት ነው። ልጄ ሚስቴ የምትቆጣት ጊዜ አለ። ማየ አንወዳቸውም ልጆቻችንን ማለት ነው። ባለጌ ናችሁ። አብዛኛው በእናትና በአባት ስላላደጋችሁ መረኖች ናችሁ። አብዛኞቻችሁ መረኖች ናችሁ። እናቷን ያላከበረ እሷን በፍጹም ሊያከብራት አይችልም። እናቷን እያዋረደ እሷን ሊያከብራት አይችልም። ሊያከብራት አይችልም። አባት ቢኖራት አባት ከጎኗ ቢኖር እንደዚህ ተነፍስ ነበር። ይዝምባ ይተነፍስ ነበር ወይ? እናትየውን ይናገራት ነበር ወይ? ተግባባ። ስለዚህ እነሱ ሮጠው ዘር ውስጥ ገቡ። እናንተ ዘር ውስጥ ስትገባ ሌላውም ዘር ውስጥ ይገባል። አንተ ቁልቋል ውስጥ ስትገባ በደንብ አድርገን እንገባለን። እኛ በምትፈልገው ያክል የምትፈልጉት ያክል ኃይል እንጠቀማለን። በምትፈልጉት እንሄዳለን። እናትና ልጅ በሰላም መኖር ይችላሉ። አይመለከታችሁ። በእናትና ልጅ ገብታችሁ ለሱ ሳይድ ይዛችሁ ሂድ። ቁልቋልን ይዘህ ሂድ። ፈላጊ የለው። ቁልቋልን ይዘህ ገደል ግባ። በግልጽ ነው የምነግርህ። ቁልቋልን ይዘህ ገደል ግባ። አንተ ጋር ፈልግ። ቆንጆ ነው ያምራል ምናምን ቁልቋል አንፈልግለታ። ሂድ። አንድ ትግራዋይ ፈልግለት፣ አንድ ዋት ፈልግለት። ሴቶች አላችሁ አይደል? የትግራይ ሴቶች ፈልጉት እንጂ አትፈልጉትም እንዴ? ፈልጉት እንጂ አትፈልጉትም? የትግራይ ሴት ጠፍታ ነው? በዛ ከሄዳችሁ በዘር ከሄዳችሁ ምን ነው? አማራን ስትሳደቡ የምትውሉ አይደላችሁ እንዴ? አማራን ስታንቋሽሹ የምትውሉ አይደላችሁ እንዴ? አማራን ለጥቅም ነው የምትፈልጉት። ያስባርምላ በደንብ ለጥቅም ነው የምትፈልጉት። ለምንም አትፈልጉም። መርዘኞች ናቸው። ነው በደንብ የምትፈልጉት ለጥቅም። እቺ ልጅ ግሪን ካርዳ ኖ ሴቲዝን ናት። አሜሪካ ወረቀት የለውም። እካክ እያከከ ነው የመጣው። ያችን ለማግኘት ያልፈለገውን እንዴት ሰው ያነሳል? አልፈልግም ያላትን ሴት እንዴት ወደድኩሽ ይላል? ይተመኝ አልፈልግሽም ወደዛ ሂጂ ብዬ ስንት 5000 ሰው ባለበት ሲታሽባት ሲንጠባረርባት አልነበር እንዴ? እናንተማ ዘራችሁ ጋር ነው። የእናንተ ዘር መልአክ ነው። ለዚህ ነው ባዶ የቀረው። ለዚህ ነው አሁን የምትባሉት። ሎዛ ፈልጊለት። ሎዛ ጎዛ ፍሬዎት ነው ስምሽ። ፈልጊለት እስቲ። እማማ ፊሽካ ስንት ትግራይ አደይ ቆንጆ አሉ አይደል? ፈልጉለት እንጂ አጣችሁለት። አሜሪካ ያለች ቆንጅዬ ትግራዋይ ለምን አትፈልጉለት? ፈልጉለት። እናትየው እንደሆነ አትወዳችሁ። ሺሮን ላይክ የእሷ እናት አትወዳችሁ። ነግራችኋለች እንደማትወዳችሁ። አልወድም ካለች አልወድም። ከትግራይ ወንድ ልጄን አያገባም ብላለች። መብቷ አይደል? የትግራይ ወንድን የእኔ ልጅ አታገባም፣ ሌላ አግቢ፣ ትግራይን አልፈልግም አለች። መብት እኮ አላት። እናትየው አልፈልግም፣ ትግራዋይን ልጅ አታገባም አልፈልግም አለች። የራሷ ምክንያት አላት። የራሷ ነገር መብቷል። አንድ ሰው ኦሮሞን አልፈልግም ማለት ይችላል። አማራም ማለት ይችላል። ትግራዋይ ሌላንም ማለት ይችላል። መብቷ ነው። እናንተ ግን ምድረ ቁልቋላ እዚህ እየመጣ ታለቅሳለ። ቁልቋል ብላ
አንተ ግን ምድረ ቁልቋላ እዚህ እየመጣ ታለቅሳለህ። ቁልቋል ብላ ደቼ ብላ ምድረ ዱቅ ደቼ ከነቁ ምን አባል ታመጣ? ያ ግልጽ ነው። አሁን ተግባባን አይደል? እየተግባባን ከእናት በላይ 4 ወር 5 ወር ያልሞላው ፍቅር አለ ተይዞ እናት ተካደ። ሊያስከብራት ብልግናውን እኮ አሳየ። እናንተ ማድረግ የነበረባችሁ እውነት ትክክለኛ በዘራችሁ የምታምኑ ቢሆን እንዴት እናት ትሳደባለ ብሎ አንድ የሚሰራ ቪዲዮ የለም። ምድረ ቁልቋላም ዘረኛ እንዴት የሰው እናት ትሳደባለ? እናቷን እንዴት አታከብረም ብላችሁ አላላችሁ? አንዳችሁም አልሰራችሁ። ምክንያቱም ቁልቋላም ስለሆንክ ዝምባም ስለሆናችሁ እንጂ እንዴት እናት ትሰድባለ? ይሄ ባህላችን አይደለም። ልጇን ከወደድካት እናቷንም ማክበር አለብህ ያለ አንድ ትግራዋይ የለም። ና ምድረ ቁልቋል ና ቁልቋልን ነው ማሰጣለ። አንዳችሁ ብላችኋል። እንዴት እናቷን ትሰድባለ? እንዴት እናቷን አታከብርም? እናቷን እንዴት ትናገራለ ያለ አለ እናንተ ጋር እዝ ነው ባህሪ። ጭራሽ እየበደለቻት ምግብ አትሰጣትም። ገና ሊያይሻለሁ ከልጅሽ ጋር ምናምን እኔ ለብቻዬ ነው መነዳደፍን ወያኔ ገለብጣለሁ። ምድረ ዘንባ ከናም በጣም ነው ማስቆረጥም። ቆሻሻ አንዳችሁ ወጣችሁ ብላችኋል። ያቺ ከወንዳ ወንዷ ጀምሮ ዘረኝነት ምናምን ትላለች እንዴ? ለጌምት ስትይ እንጂ አማራን አትወጂም። የማጭበርበር ነው ዜዶ የማጭበርበር ነው። ምክንያቱም ትግራዋ 5 ሳንቲም የለውም። 5 ሳንቲም ግፍት አይሰጥሽም። አንድ ሳንቲም አይሰጥሽም። 1 ሳንቲም አይሰጥሽም። ሁላችሁም በአማራ ነው የምትደበቁት ለጌማችሁ ስትሉ። ከዛ ውጭ ግን በፍጹም የለም እናንተ ጋር ወላ አንት የሚሰጥ የለም። ስለዚህ ሙድሽ አማራ ወዳለው ምናምን እያልሽ ጌምሽን ትጫወቻለሽ። ከዛ ታጨሽበታለሽ፣ ትሰክሪበታለሽ፣ እንደፈለግሽ ትሆኝበታለሽ። የአማራ ደግሞ ይሄ የዋህ ህዝብ ነው። እሺ ብሎ ውይ አማራ ትወዳለች ይባላል። ና አውድ ፋቅ ብታረጋት ህወሓት ናት። ፋቅ አርጋት። ማን ነው ስሟን? ዜዶ ትንሽ ፋቃት። ህወሓት የሚል ቁልጭ ብሎ ነው የሚወጣል። ግን ለጌም አያመች። ህወሓት ሆነ ጌም መጫወት አችልም። ማንም አይሰጥም። ታለቅሳለ፣ ታነባለ። ማንም አይሰጥም። ስለዚህ ምን ያደርጋሉ? ሲስተማቲካሊ ከአማራ ጋር ፒስ ነኝ በማለት ይመጣል። ሙዱ እቺ የተበላ ሮጠው ወይ ጎንደር ውስጥ ገባ። በጣም ጎንደሬዎችን እወዳለሁ ይባላል። በተለይ የጎንደር ልጆች የዋሆች ናቸው። የጎንደር አማሮች የመጨረሻ የዋ ናቸው። ማንም ጥንቡቅ ብሎ የሚገባው ጎንደር ላይ ሰጥቶ ነው የሚገባው። የሆነች በአንድ በፋኖ ዘፈን ይጨፍሩላል። ወይኔ እነዚህ እኮ አማራን ይወዳሉ ይባላል። አትታለሉ። እንደነሱ ምስጥ መሆን አለባችሁ። መስጡን እኔ አይመቹኝም። ግልጹን ነው የምነግርህ። ህወሓቶችን አልወድም። እኔ በጣም አልወድም። ግልጹን ነው የምናገረው። በጣም መጥፎች ናቸው፣ ክፉዎች ናቸው። ስለዚህ የአማራ ልጆች የምትታለሉት ሙሉ በዚህ ሙዳችሁ አትለዩም። የራሳችሁ ሰው ጋር አይደላችሁም። ብዙ ጊዜ ያሽቃበጠላችሁን ትወዳላችሁ። በአናቱ ይተከል። አሁን ቱና ጎንደር እየተጫወተች ነው። መቼ ለታ እስክታ ስትመታ ነበረ። ቱና ዝሆን ቱና እስክታ እየመታች ነበር በጎንደር ዘፈን። ከዛ አቤት ሲያምርብሽ ምናምን ይላሉ። ምን አይነት ሰገጤ እንደሆኑ አይገባኝ። ምን አይነት ሰገጤ አይገልጻቸው። መቼም የማይማሩ ናቸው። ቱና የገማቸው አሮጊት በጎንደር ወዳቸዋለሁ እያለች እስክታለች። በቃ ወይኔ እሷ እኮ የዋነች ምናምን ትላላችሁ።
ይሄ ነው ብዙ ጊዜ መጫወቻ የሚያደርጓቸው። ኦሮሞ አንቅሮ የተፋት ምክንያት ስላለው ነው። የትግራይ ስጋ አምጡልኝ እበላለሁ ስትል ቆይታ ይኸው ተልተሙት እያለችው ነው። ሆዴ ብዙ አይመቸኝም እውነት ለመናገር ግን አንድ ሰው ተዋዶ መለያየት አይችልም። ተልቶ ሞቱን ነው የምፈልገው ትላለች ሶሻል ሚዲያ ላይ በአሰቃቂ ሁኔታ። በእውነት ልናገር ባለፈውም ብያለሁ፣ እንደነ ሰለሞን ተካልኝ ምናምን ሆና የምትሞታው እሷ ናት። ምንም አላርግም። አብረው ነበሩ፣ ዴት ተደራረጉ፣ ተለያዩ። አልፈልግም ቱናቱን አልሽኝ ገማሽኝ አልፈልግም ማለት ናው። ተልተ እንድትሞት ፈልጋለሁ ታመመ ሲባል ሰምታ። ነገ እኮ አንቺ ልትታመሚ ትቻለሽ። ነገ እኮ አንቺም ይሄ አርቲፊሻል የተሰራሽው ተሰነጣጥቆ ነገ ታመሽ ልታይ ትቻለሽ። ግን በዛ ደረጃ ነው የሄድሽው። ባለጌ መረን አረመኔ ሴት እንዳንቺ አይነት በህይወት አይቻላቅ። አረመኔ ቆሻሻ ሴት ያውም በ3 ወር ፍቅር በ3 ወር። በተለይ አሮጊት ሴቶችን ወንዶች አትፈልጉ፣ መከራን ነው የሚያበሉ። ዶንት ዱ ዳት ማን። ይሄ ማንም አያት ከሆነ